Yoya, baganagan duftan. Channel keenya subscribe gochuun dagatina. Wantoota haaraa dhufu argachuudhaaf itti bilbila fakkaatu san yeroo irratti cuqaaftan waa baay'ee argattu. ስለዚህ ሀጂ እያለን እናወራለን። እሺ እንደዛ ነው የምናወራው። ጥሩ እንደው ከወሬያችን ባስቀድም ደስ የሚለኝ ሀጂ እስልምናን ከተቀበሉ በኋላ ሌላ ስም አላወጡም? በአዳም ነው የተጠራሁት። አዳም አሉ እንዴ እኔ አሁን ስሜን ለውጡ የለወጥኩ እንደው ልጆቼ ይሸሹኛል እንዴት ይሻላል ብላቸው አይ ምንም የለበትም ሀጂ ተሾመ ይበሉ አሉ። አዎ ለዛ አሁን ሁሉም ሰው ሀጂ ተሾመ ብለው ነው የሚጠራው። አዳም ደግሞ ሌላኛው በእስልምና ያወጣለው ስሙ ነው። እሺ ስለዚህ እኔም ሀጂ እያልኩ አወራለሁ። እሺ ሀጂ ስሰማ በቅርብ ነው ትዳር የመሰረቱትና እንደው የሙሽርነት ቆይታውን ሳያጠናቅቁ ይሆን የጋበዝኩት? ይሄ መቼስ የኔ በስተሽምግልና ሙሽርና ይላሉ ሲተርቱ ያ አጋጠመኝ እና በጣም ተደሳች ነኝ። ካገባሁ ወዲህ የዘመዶቿ ሁሉ እስላም ጠቅላላ እንደው ተደስተዋል በማግባቴ ማለት። የሙሽርነት ጊዜው አልቋል ወይስ እንዴት ነው? ዝም ብያት ንስቻ መጣሁት? አይ እንግዲህ በመጋቢት ወር ነው ያገባሁት እና በዛ ላይ ለማወቅ ትችላላችሁ። ስለዚህ አልቋል የሙሽርነት ጊዜው? አዎ ያው ይሄድኩ አይደለ ሙሽራ እኮ ከቤት አይወጣም ድሮ ስናውቅ። አሁን እንደ ዘመኑ ነው እንግዲህ። መቼ ነው ያገቡት? መጋቢት ላይ ነው ያሉት? መጋቢት 17 ያሁን መጋቢት ማለት ነው። እንደነገሩኝ ከሆነ 83 ነው እድሜው። የእድሜ ባለጸጋ ነው። አዎ አሁን ያገቡት መጋቢት ላይ ከሆነ በ82 አመቱ ነው ያገቡት። አዎ እንደው እንዴት አገቡ? ይሄ መቼስ በጣም የሚያስገርም ነው። ይሄ የአላህ ስራ ነው እንጂ የሰውም አይደለም እያሉ ነው። በጣም ተደስተዋል። እና የዛሬ 4 አመት ሀጂ እንደመጣው ካጂ ከገባው የሷ ወንድም ሀጂ አገር ተገናኘን አንድ ክፍል እና አንድ እህት አለችኝ እሷን ታገባለ ብለው እንደ ቀልድ ነገረኛ ሀጂ ባለን ጊዜ እውነት አልመሰለኝም። ያው መጣን ስመጣ ጠቆመኝ ሂጂ አነጋገርናት። እርሶ ሄዶ አነጋገሯት? አዎ እንደምን ብሎ አነጋገሯት? ከቀመር ጋር ነው ይሄድነው። ከቀመር ጋር እሺ አነጋገረ። በዛን ጊዜ በቃ እንደ ሽማግሌም ነው እንዴት ነው ብላ ተናግራለች። እና በቃ አየችኝ አየኋት ገባሁ። ምን አለች ብዬ ብለው ትንሽ አርጅቷል አለች ብለው ነገሩኝ። ግን ትንሽ ነው ያለችው አይደል? ትንሽ አርጅተዋል አለች። አዎ እሺ አለች። እና በቃ ገባሁ ዱዓ ያረኩ። እንግዲህ የኔ ከሆነች ያው አላህ እንትን ይለናል አልኩ። እስከዛ ድረስ እንግዲህ ያው በመጸለይ ላይ በዱዓይ ላይ ያለው በ3 ነው በ4 አመት ያው በ3 ተኩል አመት ላይ እንደገና ደወልኩ። አላገባውም አለች። አንተ ሳላገባህም ወይ አለችኝ። እኔም አላገባውም። ለምን አለችኝ። አይ የሆነልኝን እንጂ ማንኛውንም አላገባም ብዬ ነው አልኳት። አንቺ ለምን ሳታገቢ አልኳት። እኔም የሚሆንልኝን አጣው አለችኝ። በስልክ ነው እንግዲህ ጉጂ አገር ማን ነው ምስራቅ ጉጂ ሆነን ነው። በጣም የሚያስቅ ነው እኮ የሚያስደስትም ነው። እሺ እና ያው በመደዋወል ብቻ እኔና እሷ ብቻ ሽማግሌ ሳልክ ተደዋወልን። እንዳስቁብኝ ከዛ አሻለች። በቃ መጣን። ቤተሰቦቿም ያው አንቺ ሽማግሌ ለምንድነው እንትን አይ እሱ እንግዲህ እኔ አላህ ነው እኔ ወድጃለሁ ብላ መለሰች መልስ ለቤቶቿ። አንቺ የወደድሽውን እኛም እንወዳለን አሉ። ተስማሙ።
ያው ተጋባን ማለት ነው በሸሪዓ ህግ ተጋባችሁ እንደው መጀመሪያ በሰው ጥቆማ ነበረ ሳይዋት ምኗን ወደዱላት ሳይዋት እኔ ነኝ ወደ ምኗ ደስ አሉት